ይህ እዚህ ጋር የምታዩት ካርታ 14ቱን የኢትዮጵያ ክፍለ ሀገራት የያዘ ካርታ ሲሆን ከሞላ ጎደል በኢትዮጵያ አቆጣጠር ከ1933 እስከ 1973 የዘለቀ ነው። ይህንን ካርታ እኔ ማየት የፈለኩት ከ1933 ወይም ከጣሊያን መሸነፍ በኋላ ያለው ነው እንጂ ይህ ካርታ ከዛ በፊት አልነበረም እያልኩ አይደለም። እንዲያውም ይህ ካርታ የዘመናዊ ኢትዮጵያ ካርታ አካል ነው። መልካም፣ ከሰሜን ብንጀምር የኤርትራ ክፍለ ሀገር ነው። የኤርትራ ክፍለ ሀገር ከተቀሩት የኢትዮጵያ ክፍለ ሀገራት በተለየ መልኩ የተሳለና የተቀለመ፣ ለዚሁም የራሱ የሆነ ታሪክ ስላለው ከአድዋ ድል በኋላ በፈረንጆች አቆጣጠር ከ1896 እስከ 1962 ከዛም ከ1962 እስከ 1993 ድረስ የኤርትራ ክፍለ ሀገር የራሱ የሆነ ለየት ያለ ታሪክ ስላለው በተለየ መልኩ ተስሏል። እዚህ ጋር በኋላ እንመጣበታለን። ሲቀጥል የትግራይ ክፍለ ሀገር ነው። ሽሬ ብሎ መዲናውን እንደ ስላሴ ብሎታል። አክሱም ብሎ መዲናውን አክሱም፣ አድዋ ብሎ መዲናውን አድዋ፣ ተንቤን ብሎ መዲናውን አብይ አዲ፣ አጋሜ ብሎ መዲናውን አዲግራት፣ ክልት አውላአሎ ብሎ መዲናውን ውቅሮ ብሎታል። እንደርታ ብሎ መዲናውን መቀሌ ብሎታል። ራያና አዘቦ ብሎ መዲናውን ማይጨው ብሎታል። እዚህ አካባቢ ራያ የሚባሉ ጋሎች ከማጮ የሚያፈገፍገውን የኢትዮጵያ ሰራዊት በአረማዊ ጭካኔ እንደጨፈጨፉት ሉቼ የተሰኘው የጣሊያን ቴሌቪዥን ቪዲዮ ሰርቶ አስቀምጧል። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በዛን ዘመን የጋላ ባንዳነት በዚህ ቀጠና ጋላና ሲዳሞ ብሎ መሐከሉን ጅማ ባረገው ብቻ አይደለም የተከሰተው፣ በዚህም ተከስቷል፣ ወይም በደቡባዊ ትግራይ አውራጃ ተከስቷል። መልካም፣ ቀጣይ የሚመጣው ሰሜንና በጌ ምድር ነው። ወገራ ብሎ መዲናው ጓንግ ብሎታል። ጎንደር ብሎ መዲናው ጎንደር ብሎታል። ጭልጋ ብሎ መዲናውን አይከል ብሎታል። ሰሜን ብሎ መዲናውን ደባርቅ ብሎታል። ልቦ ብሎ መዲናውን አዲስ ዘመን ብሎታል። ደብረታቦር ብሎ መዲናውን ደብረታቦር ብሎታል። ጋይንት ብሎ መዲናውን ንፋስ መውጫ ብሎታል። በዚሁ በሰሜን ምዕራብ ቀጠና ጎጃም ክፍለ ሀገር ብሎታል። ጎጃም ዛሬ ጎጃም ነው የሚባለው መሰለኝ። እንደምታዩት ጎጃም ከሱዳን ጋር ይዋሰናል። ከሱዳን ጋር ድንበረተኛ ነው። መልካም፣ መተከል ብሎ መዲናውን ቻግኔ ብሎታል። አገው ምድር ብሎ መዲናውን ዳንግላ ብሎታል። ባህር ዳር ብሎ መዲናውን ባህር ዳር ብሎታል። ዳሞት ብሎ መዲናውን ፍኖተ ሰላም ብሎታል። ሞጣ ብሎ መዲናውን ሞጣ ብሎታል። ብቸና ብሎ መዲናውን ብቸና ብሎታል። ደብረ ማርቆስ ብሎ መዲናውን ደብረ ማርቆስ ብሎ በዚህ መልኩ ጎጃም ወይም ጎጃም ክፍለ ሀገርን ከፋፍሎታል ማለት ነው። ቀጣይ ሸዋ ክፍለ ሀገር ነው። ግን ሚኒሊክ ጉራጌዎችን ከማስገበራቸው በፊት የሸዋ ካርታ በዚህ መልኩ አልነበረም። ጉራጌዎች ለሚኒሊክ ከገበሩ በኋላ ነው የሸዋ ካርታ ይህንን ቅርጽ ያዘው። ይህ ማለት ክስታኔዎች የዛኔ የሀገራቸው መጠሪያ ሃይመለል ጉራጌ ነው። ሃይመለል ጉራጌ በ1875 ለሚኒሊክ ገበረ። ስልጤና ሰባት ቤት ግን በ1889 በፈረንጆች አቆጣጠር ማለት ነው። ከዛ በኋላ ነው የሸዋ ካርታ እስከ ሲዳሞ ክፍለ ሀገር ድረስ የተለጠጠው ማለት ነው እንጂ ከዛ በፊት ባለ ካርታ የጉራጌ ምድር ብሎ እንደዚህ ይዞ እስከ በሰቃ ሐይቅ ድረስ የሚዘልቅ ነው ማለት ነው። ገብታችሁ ማየት ትችላላችሁ ከዚህ ቀደም ባጋራሁት ካርታ። መልካም፣ ወደ ሸዋ ክፍለ ሀገር ስንመጣ መርሃቤቴ ብሎ ዓለም ከተማውን መዲና አድርጎታል። መንዝና ግሽ ብሎ መዲናውን መሃል ሜዳ ብሎታል። ይፋት ብሎ መዲናውን አንጾኪያ ብሎታል። ሰላሌ ብሎ መዲናውን ፍቼ ብሎታል። ጅባትና ሜጫ ብሎ መዲናውን ሀገረ ሕይወት ብሎታል። መናገሻ ብሎ መዲናውን አዲስ አበባ ብሎታል። የረር ብሎ መዲናውን ናዝሬት ብሎታል። ተኩለትና ቡልጋ ብሎ መዲናውን ደብረ ብርሃን ብሎታል። እየወረድን ስንመጣ ጫቦና ጉራጌ ብሎ መዲናውን ጊዮን ብሎታል። ሐይቆችና ቡታጀራ ብሎ መዲናውን አዳሜ ቱሉ ብሎታል። እንዲሁም ከንባታና ሀዲያ ብሎ መዲናውን ሆሳና ብሎታል።